ኧረ አባ ቀስ በል ባልልስ ምን ታመጣለህ? አንተ ራስህ እያየህ አትሄድም? አንተ ራስህ እያየህ ምን ልትሆኚ ነው? ምን ይመስላሉ ጀዝቦች? ልቀቀኝ። እንደዚህ ሰድቡ ዝም ትለዋለህ? ታዩ ቸኩል ይሆናል። ኧረ ቢቸኩል ለመሳደብ ጊዜ ኖሮ ነበር። እንደዚህ ሲነቀማ ዝም ማለት አልነበረብህም። በመሳደብ የማገኘው ክብር የለ። ታዩ እባክሽ ነይ እንሂድ። ቆይ እሱ ደግሞ ምን ማለት ነው? ጨዋ መሆን ነው እንጂ ባለጌ መሆን እኮ ቀላል። በዛ ላይ ባዶ ዕቃ ብቻ ነው የሚያስተጋባው። ደግሞ በሰደቡሽ ልክ መሳደብ ለባዶነታችሁ ሙሉ ናችሁ የሚል መልስ መስጠት ነው። አትፈላሰፍ። እውነታው እንደዛ አይደለም። መከበርም መወደድም ራስ በጉልበት የምታመጣው ነገር ነው። አትሳሳች። በጉልበትና በመፈራት የምታገኙ መከበርና መወደድ ከአንቺ በላይ ጉልበተኛ ሲመጣ በሱ ይተካል። በፍቅር የምታገኙን ግን ማንም ቢመጣ ከሰው ልብ ያለሽን ቦታ አይቀማሽ። እንዳይረፍድብን እንሂድ። አባት ሂሳብ አምጣልኝ። ሂሳብ ተከፍሏል። ማን የከፈለው? እሱ ነው። አንተ ማን ከፈልልኛለህ? እንዴት ነሽ? ምን አገባ? ኑሮውን አትኖርም? እቺን ከፈልኩ ብለህ ለማውራት ነው አይደል? እኔ የተሻለ ሰው አግኝቻለሁ። ትቻለሁ። ተወኝ። በየካፌው የዘርኩ ሴት ከምትቀብስ ስራውን አትሰራም? ምን እንዳናደደሽ አልገባኝም። መለያየታችን እኮ ጠላት አያደርገንም። አስተናጋጅ፣ ኧረ የኔ በጎ ሰው ልቅምቃሚ ገንዘብህን መውሰድ ትችላለህ። እሺ እኔ ለራሴ አላንስም። አቤት እናት። የእሱን ገንዘብ መልስለት፣ የራሴን ሂሳብ አምጣልኝ። አንድ ሂሳብ ተቀብያለሁ እኮ እናት። አይመለከተኝም። አንተ ማትቀበለኝ ከሆነ ማናጀሩን ጥራልኝ። እሱ ነው። አንተ ማናጀር ሆነ ነው የምትቀልድብኝ? የእንጀራ ገመድህን ነው የምበጥስልህ። አሁኑኑ ባለቤቱን ጥራልኝ። ምን ይቀጥርሃል? አሁኑኑ ጥራልኝ። እኔ ነኝ። አቤት። ምን? እንዴት? ሰው በዚህ ፍጥነት ይቀየራል እንዴ? ከሰራ ይቀየራል። አንቺ ግን ምንም አልተቀየርሽም። እኔ